ሃሌሉያ ውታካማ አጂና ወልደከስ ፔላ ወድቃል እየተባልክ ትነሳለህ። ተቀብሯል ያልከው ነገር በአደባባይ ላይ ይነሳል። የእናንተ ነገር በአደባባይ ላይ ይነሳል። በዓለም ዙሪያ ላይ ሆናችሁ ይህን ድምጽ እየሰማችሁ ያላችሁ ቅዱሳን ሰላምና ጸጋ ይብዛላችሁ እያልኩ በድጋሚ ወደ እናንተ ቀርቤያለሁ። ባላችሁበት ቦታ ላይ ሰላም ለሁላችሁም ይሁን። ለዚህ ዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ እና ሼር ላይክ እያደረጋችሁ ጀምሩ። ለብዙ ሰው ይህን መልእክት ደግሞ አድርሱ። ዛሬ አዲስ ነገር ነውና ወደ እናንተ ይዤላችሁ የመጣሁት ዛሬ የምናየው የቃሉ ክፍል ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ያለውን ቦታ አነባለሁ። ሁላችሁም ይህን ቦታ ከፍታችሁ ከኔ ጋር አንብቡ። እንዲህ ይላል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄዳ ደቀ መዛሙርቱም ብዙ ሕዝብም ከርሱ ጋር አብሮ ሄዱ። ወደ ከተማይቱ በር ቀረባ ጊዜ እነሆ የሞታ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞቶም ቀና ብሎ ተቀመጣ፣ ልናገርም ጀመረ። ለእናቱም ሰጣት ይላል። ዛሬ የሚሰብከው የስብከቴ ርዕስ እንደምለው ባለቀው ነገር ላይ ኢየሱስ ይመጣል እያልኩ ይሰብካለሁ። አከተማ በተባለው ነገር ላይ፣ አለቃ በተባለው ነገር ላይ፣ የለም በተባለው ነገር ላይ፣ አሁን በቃ አይቻልም በተባለው ነገር ላይ ታምራቱን ሊሰራ ኢየሱስ ዛሬ ይመጣል። በጣም የሚገርመው እዚህ ቦታ ላይ ስናይ ናይን ወደምትባል አንዲት ከተማ ይላል። ናይን የምትባል ከተማ ወይም የሆነ መንደር ወደ ቅፍርናሆም እና ቅፍርናሆም የሚባልበትን ከተማ ልክ እንዳለፈን ወይም በዛ የሚደረስ ቦታ ነበረ። ናይን ወደምትባል ከተማ ኢየሱስ ቅፍርናሆም ላይ ብዙዎችን ከፈወሰ በኋላ ብዙዎችን እና ብዙ ነገር ከተናገረ በኋላ ብዙ ስራ ከሰራ በኋላ ወደ ናይን የምትባል ከተማ ኢየሱስ አቀና። ኢየሱስ ያቀና ያለ ግን በዛ ከተማ ላይ አንዲት ሴት ነበረች። እሷ ባልላት ሴት ነበረች እና አንድ ልጅ አላት። ልጇ በዛ ሰዓት ላይ ሞቷል እና ሞቶ ኦሬዲ ቀብር ስነ ስርዓት ሁሉ እየተፈጸመ ባለበት ቀን ላይ ነው። ቀብር ስነ ስርዓቱ እየተፈጸመ ያለ ኢየሱስ እየመጣ ነበር። በጣም የሚገርመው እነሱ በቀብር ስነ ስርዓት ላይ በዛ ቦታ ላይ የቀብር ስነ ስርዓት እየተደረገ ያለ ኢየሱስ በዛ ሲመጣ ነበር። እየመጣ ኢየሱስ መንገድ ላይ ያለ የዚህ ልጅ ነገር ሁሉ አብቅቶ ሁሉ ነገር ከተደረገ በኋላ እና አራት ሰዎች ቃሬዛውን በዛ ዘመን ላይ በቃሬዛ ነውና ሬሳ ብዙ ሰው የሚሸከመው እነሱ ለመቀበር እያወጡ ኢየሱስ ግን የሆነ ስራ ለመስራት መጣ። ከመጣ በኋላ ምን አቁሙ አለ። አቤት ዛሬ አንድ ነገር ልንገርላችሁ። አለቃ ባላችሁት ነገር ላይ ኢየሱስ ወደ እናንተ እየተራመደ ይመጣል። አበቃ ያላችሁትን ነገር ሊያነሳ፣ ሞታ ያላችሁትን ነገር ሊያነሳ ኢየሱስ ዛሬ ወደ እናንተ ይመጣል በኢየሱስ ስም። አከተማ በተባለው ነገር ላይ፣ አለቃ በተባለው ነገር ላይ ኢየሱስ ዛሬ ይመጣል። እውነት ወደ አንድ ሰው ኢየሱስ ዛሬ ይመጣል። እዚህ ዩቲዩብ ቻናሌ ላይ ለሚከታተል ሰው ለአንድ ሰው ዛሬ አንድ ነገር እናገራለሁ። ኢየሱስ ይመጣል። በጣም የሚገርመው ነገር ኢየሱስ እነሱ ተሸክሞ ያወጡ፣ ኢየሱስ ግን መጣና ልክ መንገድ ዳር ላይ በጣም የምናውቀው እኛ በመጽሐፍ ቅዱስ ላይ ኢየሱስ እኛ የተጻፈው የምናውቀው ኢየሱስ ከሞት ያነሳው 3 ነው። 3 ሰው ብቻ ነው እኛ የምናውቀው። ሌላ ምናልባት ተጨማሪ ብዙ ነገሮች ሊኖር ይችላል። ለምን መጽሐፍ ቅዱስ ላይ ብዙ ያልተጻፈ ብዙ ነገር አለ ስለምን ሊኖር ይችላል። ስለዚህ ግን እኛ የምናውቀው 3 ሰው ነው መጽሐፍ ቅዱስ ላይ ኢየሱስ ከሞት ያነሳው። እሱም በጾታ አንድ ሴትና 2 ወንድ። በጾታ አንድ ሴት እና የምኩራብ አለቃ ወይም የኢያሪኦስ ልጅ ነበረች። እሷን ኢየሱስ በጣም የሚገርመው ነገር ኢየሱስ ነገርን በስቴፕ ነው የሚሰራው። ያንተን ነገር ኢየሱስ ሲሰራ የሆነ ነገር ወይም አንተ እንዳሰብከው አንቺ እንዳሰብሽው አይደለም የሚሰራው። ነገርሽን ኢየሱስ የሚሰራበት አቅጣጫ ይለያል። በጣም የሚገርመው ነገር 3ቱንም ሰው ኢየሱስ ከሞት ያነሳው ስቴፕ በስቴፕ ነው። ዛሬ ያንዳንዶችን ነገር ኢየሱስ ስቴፕ በስቴፕ ይሰራል። በጣም የሚገርመው ነገር ይሄ በጣም ማዳ ሰፕራዲ ካቬና ማቲያ ይሄ በጣም የሚገርመው ነገር
እቺ ብላቴና ወይም እቺ የኢያሪዎስ ልጅን ኢየሱስ ያነሳው ቤት ላይ ከአልጋ ላይ ሞታ ባለችበት በዛ ቦታ ላይ ነው ኢየሱስ በዛ ቦታ ላይ ተነሺ ብሎ አነሳ። በጣም የሚገርመው ሁለተኛ ስናይ ደግሞ ይሄን ልጅ አሁን ያየነው ልጅ በጣም የሚገርመው ነገር የዚህ ልጅ በጣም የሚገርመው ነገር መንገድ ላይ ነው ኢየሱስ ከሞት ያነሳው። በጣም የመጨረሻ ደግሞ አልዓዛርን ነው እኛ የምናውቀው የማርታና የማርያም ወንድማቸው የነበረውን አልዓዛርን ነው። አልዓዛርን ኢየሱስ ያነሳ ከመቃብር ውስጥ ነው ያነሳው። ዛሬ ኢየሱስ የአንዳንዶችን ነገር ስቴፕ በስቴፕ ያነሳል። ወድቃል እየተባልክ ትነሳለህ በኢየሱስ ስም። ማካፓራዲ እዚህ ቃል ላይ ነው እንዲምለው የተሸከሙትን ቆሙ። ከዛ በአራቱም ሰዎች ትከሻ ላይ ነው ሬሳው በአራቱም ሰዎች ትከሻ ላይ እያለ አወረዱት የሚል መጽሐፍ ቅዱስ ላይ የለም። የተሸከሙትን ቆሙ ነው ማለት እንዶ በአዲስ መደበኛ ትርጉም ላይ ቀጥ ብሎ ቆሙ ይላል። በጣም የሚገርመው ነገር የዚህ ልጅ አነሳሱ በጣም የሚገርመው በቆሙበት ቦታ ላይ ኢየሱስ ታምር መስራት ስለሚወድ ታምር መስራቱ ኢየሱስ ስራው ስለሆነ ብዙ ሰዎች አይቶ እንዲደነቅ ስለፈለጋ የሆነ ቀስ አድርጎ እዛ አስቀምጡት ብሎ እዛ ተነስ አንተ ማለት ይችል ነበር። ግን ብዙ ሰው ሰውን እንዲያይ ስለፈለጋ በአራቱም ሰው ትከሻ ላይ አንድ ሰው ከቆማ ብዙ ለመቅበር የመጡ ብዙ የተሰበሰበ ህዝብ አለ። ለሁሉም እንዲታይ ስለፈለጋ ኢየሱስ እንዳለ በአራቱም ሰው በትከሻቸው ላይ እንዳለ አንተ ጎበዝ እልሃለሁ ተነሳ። ዛሬ አንድ ነገር ልንገርላችሁ። ያንዳንዶች ነገር በምድረ ባዳ ላይ ሞታ ያላችሁት ነገር በሆነ ሰፈር ላይ ሞተብኛል ያልከው ነገር በየሆነ ቦታ ላይ ተቀብሯል ያልከው ነገር በአደባባይ ላይ ይነሳል። የእናንተ ነገር በአደባባይ ላይ ይነሳል። ውታካማ አጂና ዌልደኬስፔላ ሃሌሉያ። ቀና ብሎ ተቀመጠ። በጣም የሞተውም ቀና ብሎ ተቀመጠ። የተቀመጠው በአራቱም ሰዎች ትከሻቸው ላይ ነው። በጣም የሚገርመው ነገር ተቀመጠ ይላል። ቁጭ አለ። እንዲህ ዘና ብሎ ዘንጦ ቁጭ አለ። ሁሉም ሰው አይቶ ተገረመ። ዘንድሮ በማን ላይ እንደሆነ በኢየሱስ ስም ብዙ ሰው የሚገረም ታምራት ይቀጥላል። ባንቺ ላይ ይቀጥላል። ባንተ ላይ ይቀጥላል። እኔ ነኝ ብለህ ተቀበል በኢየሱስ ስም። ይህ ታምራት በአንዳንዶች ላይ ይህ ሚራክል በአንዳንዶች ላይ ከዛሬ ጀምሮ ይቀጥላል በኢየሱስ ስም። አሜን ብላችሁ ተቀበሉ። ያንቺ ነገር ይነሳል። ያንተ ነገር ይነሳል። እዚህ ዩቲዩብ ቻናሌ ላይ አንድ ሰው አሜን ብሎ የሚቀበል ሰው ካለ በኢየሱስ ስም የናንተ ነገር ሞታ ያላችሁት ነገር አከተማ ያላችሁት ነገር አበቃ ያላችሁት ነገር ይነሳል። ሌባሳ ፕራዲ ቫናማስ በጣም የሚገርመው ነገር መንገድ ዳር ላይ ተሸክሞ እያወጡ እነሱ ለመቅበር ፈጠን እያሉ ነው። ለምን በዛን ዘመን ላይ ሰው አንድ ሰው ወይም ሬሳን የተሸከሙ ሰዎች ፈጠን ብሎ እንዲቀብሩ በአይሁድ ጊዜ ላይ የነበረው አንድ ስርዓት ነበር። እሱም ምንድነው? አንድ ሰው ወይም ፈጥናችሁ ቅበሩ የሚባል ነገር አለ። ፈጥናችሁ በቃ ሰው እንዳይግሏላ ፈጠን ብላችሁ ቅበሩ የሚባል አንድ እነሱ የሚያውቁ በል ነበራቸው። በጣም ለዛ ብሎ አራቱም ሰዎች ተሸክሞ በጣም እየተጣደፉ ነበር። ይሄ ልጅ ሊቀበር ጥቂት ደቂቃ ነው የሚቀረው። ስለዚህ በዚህ ልጅ ሞት ማከል ላይ ኢየሱስ ጣልቃ ገባና እንዲህ አለ፣ የተሸከሙትን ቁሙ አለ። በጣም የሚገርመው ነገር እዚህ ቦታ ላይ ስናይ ቁሙ ነው አለው። አይታችኋል? የተሸከሙትን ከዚህ ከተከሻቸው አውርዱት ያለ ቦታ መጽሐፍ ቅዱስ ላይ አለ። እኔም ያውቀው የተሸከሙትን ቁሙ አለ። የተሸከሙትን ቆሙ ነው ማለት። በጣም የሚገርመው ነገር ቀሬዛውን ሲነካ የተሸከሙት ቆሙ ይላል። ዜፓራዲቫና ማሲያ ያንቺን ነገሮች ቀባሪዎች ያንተን ነገር ለመቅበር የሚቾክሉ ይቆማሉ። ከዚህ በኋላ እንቅስቃሴያቸው ይታገዳል። ማዳዛፕራዲያ የተሸከሙትም ቆሙ ይላል። የሚገርመው ነገር ሬሳውን ተሸክመው ቆሙ እንጂ አወረዱት የሚል መጽሐፍ ቅዱስ ላይ የለም። ጥንቃቄ አድርጉ። መጽሐፍ ቅዱስ ላይ ከተከሻቸው አራቱም ሰዎች ሬሳውን አወረዱት የሚል መጽሐፍ ቅዱስ ላይ አልተጻፈም። ቀጣይ በሌላ ቪዲዮ በሌላ ስብከት እንገናኛለን። ይህን ቪዲዮ ለብዙ ሰው ሼር አድርጉ። እግዚአብሔር አምላክ ባላችሁበት ቦታ ላይ ይጠብቃችሁ። ተባረኩልኝ። በጣም ወዳችኋለሁ። ሻሎም